ይሄ ነገር አንቺ አሳሰርሽው ተፈታ እያለ ህይወታችሁ እንዲህ ነው ወይ የምትኖሩት? መኖር የምትፈልጉት እንዲህ ነው? በቃ የራሳችሁ ህይወት መኖር አትፈልጉ ማለት ወይ ደግሞ ላይ ሁኑና አሳርፉን ወይ ደግሞ ተለያዩና አሳርፉ። እኛ እኮ በመሃል ቤት መከራችንን በላን። የራሳችን ህይወት መኖር አልቻልንም። እሺ ምን እናርጋችሁ? አሁን ቡዚ አሁን ክርክሩማ አንቺም እኛም ክፉ ከመነጋገር ከመነጋገር ትክክለኛውን ነጥቡ ምንድነው እና ደግሞ ምንድነው የሚያስተካክለው? ገብቶሻል አይደለም? በአንደኛ ደረጃ እኔ የምልሽ ይሰማሽኛ ሩታ፣ አብርሽን ግን በፍጥነት እንድታስፈችው እንፈልጋለን። እንደዚህ አይነት እልህ ውስጥ ደግሞ ባትጋቡ በጣም መልካም ነው። የኔ ወንድምነት ምክሬ ነው። አሁን እሱ ምሳሌ አንቺ ዛሬ አሳስረሽዋል፣ ነገ እሱ የሚወጣል ሌላ ነገር ፈልጎ ሌላ ነገር ለማድረግ ነው የሚያስበው። እንደዚህ ከመሆን አንዳችሁ እስኪ ተሸናፊ ሆኑ። ከኔ ጋር ነው መሰል እየተከራከርኩሽ አይደለም እሷ እየመጣች ነው ያለውን ነገር ከሷ ነው የምንሰማው። እንዴ ለሁለተኛ ጊዜ ስታሳስረው ዝም አንተ እንዴት ነው የምታወራኝ? ሲጀመር እንዴ ነው እንዴ ማውራት ያለብህ? ያኔ ምን አልኩኝ? ምንም እኮ አላልኩም። ምንም አልተፈጠረም። እኔ በውስጥ ማድረግ ያለብኝ የግድ ሚዲያ ላይ ማውራት አለብኝ እንዴ? እሱን አገኘውና አወራሃለሁ። እሱን ደግሞ ለኔ ነው እንጂ ያልሽኝ ለሷ ምን ያልሻት ነገር እኮ የለም። እሷን አላገኘሻትም አይደል? ለኔ ነው ያልሽኝ። እሱን እንጂ ከሷ ጋር ማውራት አለብኝ በዚህ ጉዳይ ላይ። እንደገና እሷ ማይሆን መስመር መሄድ አለባት። አንተ ይሄ ነገር ደግፈህ ከኔ ጋር ታወራለህ እንዴ? እኔ እየደገፍኩኝ አይደለም። እኔ በቃ በእሱም ሲጀመር እሱ ጥፋተኛ ነው እያልኩኝ ገና እሱ ላይ እየተናደድኩኝ ይሄ ነገር ተከሰተ። እኔ እሱን ሲጀመር አላገኘሁትም አይደል እንዴ? አሁን እኮ ነው አንቺ ገና እንደዚህ ወጥ መሆንሽ ነው ደግሞ አሁን ግራም ያጋጭ። እንዴት እንደሆነ አንተ የጠበቅከው እስቲ ንገረኝ። እንዴት እንደሆነ ነው የጠበቅከው አንተ? ምን ልሁን ከዚህ በላይ እንዴ? ምን ማለት ነው ይሄ? ትዕግስት የሚባል መረጋጋት የሚባል ነገር እኮ አለ እንዴ? ምን ማለት ነው ይሄ? ቤተሰብ እንደሌለው ምን እንደሌለው በየጊዜው እያነሳች የምታሳስረው በሰላም ነው እንዴ? ነው አይደል እንዴ? ካንተ ጋር የተለያየ ነው አወራዋለሁ ብዬ ነው አይደል እንዴ? አወራሁትኝ አየር ላይ ሄጄ ነው ያወራሁትኝ። እሱን ግን እሱን በፍጥነት እንዴት ነገሮችን እንዳደረገችው አላውቅም እንዴ። አሁን ምንም ሆነ ምንም አሁን እኔ የምልሽ ገባሽ አይደለም? አሁን እኛ ማበዳችንም መጫዋችንም ወይ የሆነ ነገር መፍጠራችን ሌላ ችግር ከመፍጠር ባሻገር ምን ማድረግ እንችላለን ነው አናግረናት ምን አይነት ሁኔታ ላይ እንዳለ ለምን እንዳሳሰረችው ደግሞ እንድትነግረን እንፈልጋለን። ሲጀመር ግን ይሄን ማሳሰር ደረጃ እኔ ጋር ደግሞ እንዴት ነው የምታሳስረው? ምን ማለት ነው ይሄ? ህግ ዝም ብሎ ነው እንዴ የሚያስገባው? መጣራት ምናምን የሚባል ነገር የሆነ እንትን የለም እንዴ? ባንዲ እንዴት እኔ አይመስለኝም። ይሄ በጤና የሆነ ሰው አላት ማለት ነው እንደዚህ የምታደርግበት ውስጥ ላይ እንጂ እንዴት ነው እንደዚህ ሊሆን የሚችለው እንዴ? ህግ ባንዲ እንደዚህ ይወስናል እንዴ? እንዴ ከሷ መልስ ፈልጋለሁ። በደንብ ነው መልስ የምፈልገው እንዴ። ሲጀመር አሁን ምንድነው እሺ ማድረግ ያለብን? ይሄ ልጅ እንዴት ነው ማስወጣት የምንችለው? ማስወጣትማ ራሷ ታስወጣዋለች እንዴ? እንዳሳሰረችው ራሷ ታስወጣዋለች። ሲጀመር ይሄ መሆን የሌለበት ጉዳይ ነው። እሱን ደግሞ ማሳሰርም አልነበረባትም። እኔ ከሷ ጋር በስልክ አውርቻለሁ። ያለው ነገር ተረጋግተሽ እንጨርሳለን ብያት ነበር። አንቺ ጋራም ሌላ ቦታ ማድረግ ያለብኝን እያደረኩ ነው። ግን እሷ በዚህ መሃል ደግሞ ይሄንን ነገር ከሰተች። ምናልባት እንደ እናት እሷ አሁን ደግሞ ማንፈረድ የሌለብሽ ነገር እንደ እናት ተሰምቷት ሊሆን ይችላል ነው እያልኩሽ ያለሁት እኮ። እኔን ያላገኘሽኛ አሁን እኔ መታሰሩ ልክ ነው እየደገፍኩሽ እኮ አይደለም። መታሰሩ ልክ ነው እያልኩሽ አይደለም። ግን እሷ እንደ እናት ተናዳ ሊሆን ይችላል። አሁን እሺ አሳሰረችው። ከዛስ ሲወጣ እንደገና እሱም ሌላ። ይሄ ህይወት መች ነው እንደዚህ የሚያበቃው ነው? እኔ ያልገባኝ ነገር እንዴ ምንድነው ይሄ? ምንድነው የእነሱ ህይወት ላይ እየተፈጠረ ያለው ነገር ምንድነው? ረመዳን ያለም እንዴ ምን ጉድ ነው? ምንድነው ምድር ላይ ዓለም ላይ የሌለ ታሪክ እነሱ ቤት እነሱ ጋር የሚሆነው ነገር ምንድነው ይሄ? ምንም እኔም ሊገባኝ አልቻለም። የጊዜው አዳዲስ ነገር በየጊዜው የሆነ ነገር ይፈጠራል። አንዱ ቀዳዳ ሊደፈን ሲባል አንዱ ቀዳዳ ይከፈታል። አንደኛውን ዘጋን ስንል አንደኛው ቀዳዳ ይከፈታል። እንዴ እኔ እሱን አግኝቼ እኔ ምን ባደርገው እያልኩኝ ልጁን እየፈለኩት ባለ አሁን ደግሞ እንደዚህ አይነት ነገር ተከስቶ እሱን አሁን እሱን እንዳንቆጣው ራሱ እኮ አሁን ገና እሺ አሁን ምንድነው የምትለኝ አንተ? አሁን ምንድነው የምትለኝ? አሁን መብቴ ነው የምፈልገው። እንግዲህ በቃ እየመጣች ነው እኮ ደውዬላታለሁ። እየመጣች ነው የምትለው ነገር እንሰማለን። አንተ ደውላልኝ፣ ጠራችኝ፣ አናገረችኝ የሆነ ነገር ገለመሌ ስትል አልነበረም? አዎ አናግራኝ። ካናገረች ምንድነው ያለች? በጣም ታግሰናል። አይገርምህም እንዴ? እንግዲህ ያው በቃ እስኪ እንዴት እንደሆነ ከራሷ ጋር አናወራለን። ምን እንደሆነ እህት መሆን እንደ እህት ማሰብ እንደ እህት እንደዚህ መሆን ይሄን ያህል ያናንቃል እንዴ? ሲጀመር ይሄ ቤተሰብ የሚያነካካም ነገር ነው። መጀመሪያም ተናግሬ ነበር እኔ። ድጋሚ ደግሞ አሁን የበለጠ ገና ቤተሰብ ለቤተሰብ የሚያጋጭ ነገር ደግሞ ተፈጠረ። አንዱ ዘጋን ስንል አንዱ ከተከፈተ ምን ማድረግ ይቻላል? ወይኔ እንግዲህ ያው ሩታም እየመጣች ነው። እስኪ ያለውን ነገር ከሷ ጋር ደግሞ እናወራለን። የምትለውን ነገር እንሰማለን። እንዴ ለምን እንዳሳሰረችው በምን ምክንያት እንዳሳሰረችው ራሱ አፍ ነው መስማት የምፈልገው። አሁን እኔ ሌላ ግርግር ውስጥ መግባት አልፈልግም። እኔ ራሴ ደክሞኛል በጣም እንዴ
ምንድነው? ህግ የለም አገሩ ላይ። ምን አይነት ስርዓት የሌለው ነገር ነው የሚደረገው እንዴ? እንዴት ነሽ? ሰላም እንዴት ናችሁ? ዴፍ እግዚአብሔር ይመስገን። ሰላም እግዚአብሔር ይመስገን። ደህና ናችሁ? አለን ይመስገን። እንግዲህ በሰላም ናችሁ? ሸክማችሁ ይቀራችሁ? ለምንድን ነው ልጁ ድጋሚ ያሳሰርሽው? ማለት ነው ዜክ ለምን ያሳሰርሽው? ድጋሚ ትክክልም አግባብ የሆነ ነገር ላይ ያደረገው ማሳሰር ነው አግባቡ? በፍጹም ባደረገው የባሰልህ የሚጋባ አይመስልሽም? አሁን የባሰልህ የሚጋባ ግን አይመስልሽም? አሁን አንዴ የሁለታችሁ ክርክር ይቆም። ቡዜ አሁን እንዴት ነው? ቆይ አባቱ የሆነ ሰው እስር ቤት ዝም ብሎ የሚወረወረው እንዴት ነው? አይሆንም እኮ ሲጀመር ውስጥ ላይ ሰው አለሽ ከሆነ ነው እንጂ እንደዚህ አይደረግም። እኔ ቡዜ ደጋግሜ ነገርሻለሁ። አሁን አንቺ እንደዚህ ስላልሽ እንደዚህ ስለተቆጣሽ እኔ ምንም የምቀይረው ሀሳብ አይኖርም። ሲቀጥል ደግሞ አንቺ ለቤተሰቡ ሪስፔክት የለሽም፣ አንቺ ለቤተሰቡ ምንም ነገር እንትን የለሽም ላልሽው ሰው አይቶ የሚረዳውና የሚፈርደው ነገር እንዴ። በጣም ታግሼ በጣም ሪስፔክት አድርጋችሁ ነው ዝም ያልኩትኝ። ዝምታ ደግሞ ሲበዛ ፍራቻ ይመስላል መሰለኝ። ስለዚህ እኔ ደግሞ ማድረግ ያለብኝን መስራት ያለብኝን በአግባቡ መሄድ ባለብኝ መንገድ ሄድኩኝ። መፍትሄ ላገኝ ነው። ሲጀመሩታ 2 ቀን እኮ ነው የታገሽው። እኔን አልታገሽኝም። እኔን ካወራን በኋላ እኔና አንቺ ከተነጋገርን በኋላ 2 ቀን እንዴት 2 ቀን ብቻ እንዴት ታገሻለሽ? የሰው ልጅ አንቺ አብርሃም በቃ ልጄን ላይ ከለከለኝ ምናምን ብሎ ሌላ ችግር ውስጥ ገባ አይደለም? ነገሩን አልሰማህም ነው? ልክ ነኝ፣ ሰምቻለሁ። ስሚኝውልሽ በአንዴ እንዴት ነው ፕሮሰስ ጨርሶ ሊወስደው የሚችለው? ጓደኞቹ ስላሉ አይደለም። እኔ ከዛ በፊት እኮ ጓደኛው መጥቶ ሲያናግረኝ አይመለከትም በቃ እንዳትገባ በቪዲዮ ላይ ሊሆን ይችላል ቡዜ። ነገር ግን ምናልባት ይሄንን ውስጥ ለውስጥ የጨርሰው ፕሮሰስ ሊኖር ይችላል። ሲጀመር እንዴት ይሄንን እኛ ሳናውቅ ያደርጋል ነው ሩታ? እኔ ሲጀመር እኔ ያልኩሽ እኮ እኔ ከአብርሽ ባለፈ አብርሽን ሲጀመር ስልኩን ማግኘትም አልቻልኩኝም፣ የት እንደሆነ ማግኘት አልቻልኩም። ግን እኔ ገና ከታላቅ እህቴ ጋር ሄጄ ከእሷ ጋር ጸብ፣ ምክንያቱም አንቺም አውቀሻል ይሄንን ነገር ታውቂያለሽ ብዬ ማለት ነው። ክርክር ይሄንን የምከራከረው እኮ በአንቺ ምክንያት ነው። ገብቶሻል አይደል? ይሄንን ደግሞ አንቺ ልጅ የሚያህል ነገር ገና ወደ ውጭ ይሄዳል ምናምን። እኔ ሲጀመር እንደዚህ አይነት አሉባልታ ለምን አይቀርባችሁም? እንትን አለ ለምንድን ነው የምትሉ? አሉባልታ አይደለም። አውቀው ቢሆንስ እነሱ እና አንቺን ለማናገር እነሱ አውቀው ነው። እኔ እኮ ካልከኝ በኋላ እኮ እያንዳንዱን ነገር አየሁትኝ። እነሱ አውቀው ነው በቃ እሷን ለማናደድ እየተጠቀሙባት ነው። አይደለም ማንኛውም ሴት ጋር አብርሽ ስለታሰረ ነው መታሰሩ ልክ ነው። ከተነገረኝ በኋላ አላረፍኩም። አልደወልሽልኝም። ኢቨን ይኸው ዛሬ ገና ነው የምታገኘኝ። ያወራሁት ከሱ ጋር ነው፣ ከአንቺ ጋር አላወራሁም ማለት ነው። አዎ ብዬ መደወል ነበረብኝ። ስደውልሽም አታነሽም እኮ ከናካቴው ስልክሽም እኮ። ኧረ እኔ ስልኬ አልነበረም። አንቺም እሱም ለምንድን ነው እንደዚህ የምታረጉኝ? እኔ ስልኬ ስራ ላይ ነበርኩኝ። በቃ ስልኬ አልሰራም። እሱን ጮሆብኛል ነው እያልኩሽ ያለሁትኝ። ግን ለውሳኔ ለምንድን ነው የምትቸኩሉት? አልቸኮልኩም። ለውሳኔ ለምንድን ነው የምትቸኩሉት? እኔ አግባብ የሆነ ነገር ነው። ለምንድን ነው ማትበስሉት? አንቺም እሱም ለምንድን ነው ማትበስሉት? በቃ ልጃችሁን ተለያይታችሁ አሳድጉ። በቃ እኮ እንዳሳድግ ይተወኛ ይተወኝ። ልትተይው አልቻልሽም፣ እሱም ሊተውሽ አልቻለም። ይሄ ነገር ለምንድን ነው እንደዚህ የምታረጉት? የቤተሰቡንም ሰላም አትበጥጡ። እኛም እንኑርበት፣ ስራችን እንስራበት፣ የራሳችን ህይወት እንኑር። ኑሯ ታዲያ ቡዜኔ ምን አድርጊ ነው የምትይኝ? ለምን ታሰረ ከሆነ ነገ ይፈታል። አበቃ በቃ። ሲጀመር በኋላ ልጅን ይመልስልኛል። ልክ ነው ታሰሩ። ልክ ነው። አዎ በደንብ። ለምንድን ነው ልክ ነው የምትይው? የልጅሽን አባት የፈለገ ቢሆን እኮ የልጅሽ አባት ነው። ደግሞ እሱን እኔ እየደገፍኩኝ አይደለም። እኔ መጀመሪያም ተናግሬያለሁ። እንደዚህ አይነት እንትን ራሱ ሲጀመር ማለት ነው አይመለከታትም ስለኔ። እኔ ለአንቺ ብዬ እኔ ከሷ ጋር ራሱ እንግዲያው ከማላውቃት ሴት ጋር እኔ ሄርሜላን ያወቅኳት በሱ ምክንያት በእናንተ ምክንያት ነው። ገብቶሻል አይደል? በሱ ምክንያት ከሷ ጋር ራሱ ከሷ ጋር ተጋጭቻለሁ እኔ። ገብቶሻል አይደል? ይሄንን ነገር እኔ ውስጥ ከነሱ ጋር እየተፋጨው እያለሁ አንቺ ደግሞ ድንገት ሌላ ነገር አምጥተሽ አሁን እንደዚህ። እሺ አሁን ይሄ ነገር ቤተሰብ ቢሰማ ምንድን ነው የምንለው እንዴ? እሺ አብርሽ ታሰረ ቢባል ምንድን ነው የሚሰማው የሚባለው? እና ብዬ ለነጋሽ ብዬ በጣም ብዙ ነገር አሳለፍኩኝ። የታገስኩኝ ሰው ነኝ። በጣም ብዙ ነገር የተውኩኝ ሰው ነኝ። ካሁን በኋላ ግን ይሄንን ነገር አሁን አልታገስሽም። ሌላ ነገር ፈልጉ። ጥንም ከሆነ ሌላ ነገር ፈልጉ። ኦኬ ጀመር በማይጋጭ ነገር በማይሆን ነገር ስትጣሉ በማይሆን ነገር ስትጨቃጨቁ የሆነ ነገር ስትሉ ከቤተሰብ ጋር ሌላ ችግር ትፈጥራላችሁ። በእናንተ ምክንያት እኛ እንበጥበጥ። እኔ ሩታ ስንት ነገር እንትቼ እየመጣው እንደሆነ አታውቂም። እኔ አሁን አንተ ምንም ስለተውኩኝ አንተ ምንም ስላደረግኝ ህግ ሊያስመልስልኝ ነው። አበቃ። ከዛ ውጪ ምንም ልላችሁ አልችልም። አንቺም ጸብሽን አቁሚ፣ እሱን አስፈቺ። በቃ አቁሙ። በቃ እሱን ደግሞ ማስፈታት አለበት። ሌላ ውስጥኛ መግባት የለብንም ማለት ነው። በቃ
ይሄ ነው ሊሆን የሚችለው። ግን ደግሞ በዚህ ልክ እንደዚህ መሆናችሁ እናንተ ፌር አይደለም በእውነት። አንረዳሽ እኮ ከለከልሽን። ልክ ነሽ፣ ግን እንዳንረዳሽ ከለከልሽን። በቃ እየተረዳንሽ እንዳንረዳሽ ከለከልሽን። እንዳትረዱኝ ብቻ ሳይሆን እናት ስለሆንኩኝ ብቻ ልትረዱኝ የሚገባ ነገር ነው። ይሄ ቀልድ አይደለም። አንቺ እንደ እናት እኔ ተረድቼሽ ገብቶሻል አይደል? እናት በእንደዚህ አይነት ጉዳይ በልጇ ምክንያት ልትሰቃይ አይገባም፣ ልትጎዳ አይገባም ብዬ እኔ እየተከራከርኩሽ እያለሁ ተረዳሽኝ አይደለም? እኔን ያላገኘሽኝ ነገር እኮ ይሄ ነው። እኔ ለአንቺ እየተከራከርኩ ባለሁበት ሰዓት ላይ አሁን ልጁ ማሳሰር የባሰ ሌላ ችግር ፈጠርሽብኝ። እንዴት አድርጌ አሁን ይሄ ልጅ ምሳሌ አብርሽን አገኘውታ ለምንድን ነው እንደዚህ ያረከው ብዬ ስቆጣው ምንድን ነው የእሷ ጥፋት አይታየም ወይ ብሎ ከኔ ጋር ሊጋጭ ይጮሃል። ተረዳሽኝ አይደለም? በፍጹም ሊጮህ አይገባም። ምክንያቱም ትክክለኛ ነገር ነው። አታውቂውም ወይ አብርሽን? አግባብ የሆነ ነገር ነው ያደረኩት። አብርሽን እኮ በደንብ ነው የምታውቂው። አታውቂውም? አዎ በደንብ ነው የምታውቂው። ለምን እሷ እንደዛ ያደረገችኝ ብሎ ሊጮህ ይችላል። ግን እኔ ትክክልና አግባብ ያለው ነገር ስላደረኩኝ ቢጮህም ምንም ቢልም ነው። ይሄ ነገር አቆመው ነው የምልሽ። ሩታ ተረተሽኛል። ይሄ ነገር አንቺ አሳሰርሽው ተፈታ እያለ ህይወታችሁ እንዲህ ነው ወይ የምትኖሩት? መኖር የምትፈልጉት እንዲህ ነው? በቃ የራሳችሁ ህይወት መኖር አትፈልጉ ማለት ወይ ደግሞ ላይ ሁኑና አሳርፉን፣ ወይ ደግሞ ተለያዩና አሳርፉ። እኛ እኮ በመሀል ቤት መከራችንን በላን። የራሳችን ህይወት መኖር አልቻልንም። እሺ ምን እናርጋችሁ? አሁን ቡዚ አሁን ክርክሩ አንቺም እኛም ክፉ ከመነጋገር ከመነጋገር ትክክለኛውን ነጥቡ ምንድነው እና ደግሞ ምንድነው የሚያስተካክለው? ገብቶሻል አይደለም? በአንደኛ ደረጃ እኔ የምልሽ ይሰማሽኛ ሩታ፣ አብርሽን ግን በፍጥነት እንድታስፈችው እንፈልጋለን። እንደዚህ አይነት እልህ ውስጥ ደግሞ ባትጋቡ በጣም መልካም ነው። የኔ ወንድምነት ምክሬ ነው። አሁን እሱ ምሳሌ አንቺ ዛሬ አሳስረሽዋል፣ ነገ እሱ የሚወጣል ሌላ ነገር ፈልጎ ሌላ ነገር ለማድረግ ነው የሚያስበው። እንደዚህ ከመሆን አንዳችሁ እስኪ ተሸናፊ ሆኑ። በቃ እሺ ለማለት ነው። ይኸውልህ አሁን እኔ ብዙ ነገሮችን ለመተው ለማድረግ ምናምን የሞከርኩኝ ሰው ነኝ። ኢቭን በጣም በትዕግስት ነገሮችን ለማሳለፍ የሞከርኩኝ ሰው ነኝ። ነገ ልጄ ምን ይድረስበት ምን ይሁን ምንም የማውቀው ነገር የለም።